وانا جايبه سنتايم نمني سنه دوبه ارغا جرتن كون كنين جراتو نانو امتا كيبا غودينا ولايتا يومو تاو نمچ كون دائما دوبرتي قبا اكسمو سيمو هريا قب هريا نمچ كنا دائما سا دوبرتي كنا دركسيسه غوديدو افوتون دي جدا جرو نمچ كون اكيرت قبات سنا بودي مير اري كيس غلودان نمچ كون متا هريا ساسنا دولادان ارغد اي كوفيسه بودي قام هرماتا نمچ سنا ارامو سنا بودي قامني سيرا قام هرماتا ارامو رمي سنا نمچ كنا چركي امرسيسني باچسني تو انو سيراجر اولچني جو ميسي مالجتمي يا ركيسن كومنت ركا فيديو كنا غوتو سارغچو بربادام تليجرامي كو ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብሊቱን ቆርጦታል እና ቪዲዮ ወጥቷል። የቆረጠውን ብሊት ይዞ ፖሊስ ይዞት እየሄደ ምናም ቪዲዮ ወጥቷል። እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማምነው። ምክንያቱም ህፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀር ልክ እንደ ኤቨን ነው። አሁን ሄቨን ፍትህ ታግኝ ብለን ጮህን፣ አሁን ፍርዱ ተቀንሶለታል። አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ ሄቨንን የደፈረው ሰው ፍርድ ተቀንሶለታል። ይግባኝ ጠይቆ በጭራሽ ህፃናትን አይደለም ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ። እስቲ ያ የወላይታው የህፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምጻችሁን አሰሙ። ምክንያቱም ለህግ ቢሰጥ እንኳን ህግ ያስራዋል እንጂ ተመጣጣኝ ቅጣት አይሰጠውም። ህፃንን ልጅ የደፈረ ሰው የመኖር መብት አለው በኢትዮጵያ ምድር ላይ፣ ቤትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም። የወላይታው አባት ያደረገው ልክ ነው አይደለም? በነገራችን ላይ ቪዲዮ ወጥቷል። ልጁን ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ከኋላው አጅቡት ምናምን ፎቶን አሳያችኋለሁ። ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው። እና ያ አባት ልክ ነው አይደለም? ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ። ገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረው መሳሪያ በልቶ እዞት እየዞረ ነው። ልክ ነው አይደለም? ያ አባት እኔ ጀግና ነው ብየዋለሁ። በቃ ልጅ ኮለድክ አይቀር እንደዚህ አባት ቆራጥ ሆነ ውለድ። ካልሆነ በስተቀር ህግ ዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። ለኔ ልክ ነው። ለናንተስ? ኢየሱስ እዛ ጓደኛችሁ ማለት ነው ሀገር ሰላም ብላችሁ እናንተ ወደ ቤት ስትመጡ ልጃችሁን እየደፈረ ብታገኙ ምንድነው የምታደርጉት? እንግዲህ ይሄ አባት ያደረገውም እንደዛው ነው ማለት ነው። እንግዲህ አገር ሰላም ብሎ ወደ ቤቱ ሲመጣ ልጁ ባይለኛው የጮች ይሰማል። ሲገባ የገዛ ጓደኛው ልጁን ሊደፍራት ሲል ታንዳንድ ነው እንግዲህ መቁረጫ በማምጣት ብልቱን ቆርጦ በመታየት መልኩ እንግዲህ በአደባባይ በፖሊሶች ተይዞ